የምትሄዱት ካለ ውጭ ላይ የገዛችሁ ይዛችሁ ሄዱ። አገልግሎቱ ካለ በኋላ ትንሽ ማለት ይሰማ ጊዜ መልእክት እያስተላለፉ ነው። እናንተ ልጅ መውለድ ያልቻላችሁ ሁለት ወልዳችሁም ያላችሁ የዲስክ መንሸራተት እኔ በድሎ አልባዝም እድናለሁ ብላችሁ የምታስቡ ካላችሁ በዚህ በወንዶች ቤት በገበያ በተቃራኒ በገበያ ቤት ሳለ ሁላችሁ ጊዜ መታችሁ በረከት ታገኙ። ሌላው ወንዶች ቤት ያላችሁ እሺ ብሎ ይሰራላችሁ። ይሄና መገበሪያ ሲፈሩ ምንድነው መገበሪያ? መገበሪያ ማለት ኢየሱስ ቤተክርስቲያን የሚገባ መስዋዕት ማለት ነው። እዛ አካባቢ ዲያቆናት አሉ። እዚህ አካባቢ ካህናት ተመድበዋል። እዛ ውስጥ መገበሪያ ሲሰጡ ስለተደረገላችሁ ነገር እየተጨነቃችሁ 50 ብር ከመገበሪያው ለጧፍ ለዘቢብ ለዕጣን ይከፈላል። ለአንድ ሰው አንድ በሚላችሁ መገበሪያችሁ ይዙና አባቶች ያገኛላችሁ። አባቶች ካገኛችሁ በኋላ በጉልበታችሁ ትበረከካላችሁ። ክብር ምስጋና ለእሱ ይሁን። ማርያም ድንግል ማርያም ክብር ምስጋና ይገባታል። በዚህ ቦታ እንድንሆን ያደረገችን የእናትነት አማላጇ የእናትነት ልመና በዚህ ቦታ እንድንኖር ያደረገችን እሷ ናት። በዚህ በማዕጠንቱ እንድንታጠን ያደረገችን እሷ ናት። ዲያብሎስን እንድናሳፍር ዲያብሎስን ከኛ እንድናርቅ ያደረገች እናት